አላህን ፍለጋ። ብዙዎቻችን አላህን የምንፈልገው ከሩቅ ነው፣ በሰማያት ላይ ከደመና በላይ ወይም ደግሞ በራቀ ስፍራ ያለ አድርገን እናስበዋለን አይደል? ነገር ግን እውነታው ከዚህ በተቃራኒ ነው። ዛሬ የምንመለከተው ታላላቅ መንፈሳዊ ሐሳቢያን የቁርአን ሚስጥራትንና ስለ አላህ ቅርበትና በውስጣችን ስላለ ሁሉና የሚሉትን ይሆናል። የቁርአን ሚስጥር። ከደም ስር ቧንቧችሁ ይልቅ ለእናንተ ቀርባለሁ። አላህ በቃሉ ውስጥ ስለ ራሱ ቅርበት ሲናገር እንዲህ ይላል፣ እኛ ሰውን ፈጠር ነው፣ ነፍሱ የምታወራውን የምታንሹካሽከውን እናውቃለን፣ እኛም ከደም ስር ቧንቧ ይልቅ ለእርሱ ቅርብ ነን ይላል ሱረቱል ቃፍ ምዕራፍ 50 ቁጥር 16 ላይ። ይህ ጥቅስ አላህ አካላዊ ርቀት እንደሌለው ያሳየናል። በሰውነታችን ውስጥ ደም የሚዘዋወረው የደም ስር ወይም ደግሞ ጃጉዋር ቬን የሚባለው ለሕይወታችን ምን ያክል መሰረት እንደሆነ ታውቃላችሁ ብዬ ተስፋ አድርጋለሁ። አላህ ግን ከዚህ ይልቅ ለሰው ልጅ ቅርብ እንደሆነ ይነግረናል። አላህን ለማግኘት ሰማይ መውጣት አያስፈልግም፣ ወደ ልብ መውረድ ብቻ ይበቃል። ሩሚ አንድ ታላቅ ንግግር አለው በዚህ ጉዳይ ላይ እንዲህ ሲልም ይናገራል። አምላክን ፍለጋ ወደ ቤተ መቅደስ ሄድኩ፣ እዚያ አላገኘሁትም። ወደ ቤተ ክርስቲያንም ሄድኩ፣ እዚያም አልነበረም። ወደ መስጊድም ሄድኩ፣ እዚያም ቢሆን አላገኘሁትም። በመጨረሻም ወደ ልቤ ተመለከትኩ፣ አምላክ ያለው እዚያ ነበር አለ። ሩም የሚነግረን አላህ በሕንፃዎች ውስጥ የታሰረ ሳይሆን በሰው ልብ ውስጥ የሚኖር ዘላለማዊ ብርሃን መሆኑን ነው። እንደ ሩም ያገላለጽ ሰው ልክ እንደ ውቅያኖስ ውስጥ ያለ ጠብታ ሳይሆን በአንድ ጠብታ ውስጥ ያለ ሙሉ ውቅያኖስ ነው ይለናል። ያ ውቅያኖስ ደግሞ መለኮታዊው የአላህ ሱብሓነሁ ወተዓላ ባህሪ ነው። ራስህን ካወቅ ጌታህን ታውቃለህ። በመንፈሳዊ ሊቃውንት ዘንድ የሚታወቅ አንድ ጥልቅ አባባል አለ። የራስህን ድካም ስታውቅ የእርሱን ጥንካሬ ታውቃለህ። የራስህን ውስጣዊ ሰላም ስትፈልግ የሰላም ምንጭ የሆነውን አላህ ሱብሓነሁ ወተዓላን ታገኛለህ። በውስጥ ያለውን የሕይወት እስትንፋስ ስትመረምር ያ እስትንፋስ ከአላህ የተቸረ መሆኑን ትረዳለህ። ልብን ማንጻት ላ በውስጣችን ሆኖ ሳለ እናናየው የሚለው ጥያቄ ሩሚ የሚሰጥን ምላሽ ልብህ እንደ መስተዋት ነው የሚል ነው። መስተዋቱ በዱንያ ፍላጎት በክፋትና በኩራት አቧራ እየጠቆረ አላህን ሊያንጸባረቅ ስለማይችል ነው ይለናል። ልብን ማንጻት ማለት ያን አቧራ ማንጻት ነው። አቧራው ሲለቅ በውስጥ ያለው መለኮታዊ ብርሃን በግልጽ መታየት ይጀምራል ይለናል። አላህን ለማግኘት አዲስ ነገር መጨመር ሳይሆን በአንተና በአላህ መካከል ያለውን ግርዶሽ ወይም ደግሞ መጋረጃ ማንሳት ነው የሚጠበቅብህ። በደንብ ስማ። አላህ ከውጭ ሆኖ የሚገፋ ኃይል ሳይሆን በውስጥ ሆኖ ሕያው የሚያደርግህ የሕይወትህ ምንጭ ነው። ወደ ውጭ መመልከቱን ትተን ወደ ውስጥ ስንመለከት ሁል ጊዜም አብሮን የነበረውን ጌታችንን አላህ ሱብሓነሁ ወተዓላ እናገኛለን። እናንተስ ምን ታስባላችሁ? አላህ ሱብሓነሁ ወተዓላ ከደም ስር ቧንቧችን ይልቅ ለእኛ ቅርብ መሆኑን አላስተዋላችሁምን? ይህን ጥያቄ ለእናንተ ትችዋለሁ። መልሶቻችሁን ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።